Prime Minister አመመኝ ዶክተር ላክልኝ ፕራይም ሚኒስተር አንድ ሙሉ ፕሌን ዶክተር ላክልኝ ፕራይም ሚኒስተር ከትግራይ ለቀውጣ ወንድሜ ከትግራይ ለቀውጣ አማራንም ንገርልኝ ይሄ በአገው ጆካ መሬት ምናምን ለምትለው የአንድ ሺህ ዓመት ሳይሆን የመቶ ዓመት ታሪክ አውጥተን የትግራይ ህዝቦች ቦታችንን መውሰድ ስንል ቀልድ መስሎ ከሆነ በጣም የዋነ ማንም አንተ በፈጠርከው ካርታ ወይም አንተ ያውን የመጣው ቆሻሻ ሰዎች እንደናንተ ውዳቂ ቀንጭብጫቢ ጭንቅላት ካርታ የትግራይን ለማውጣት አቅም የለም አንተ ድራማ ስለሰራ ወይም የአማራ ፖለቲከኞች ድራማ ስለሰሩ ማንን ተመክተው ይመስላል የሚለፈልፉት እነዚህ ሁሉ የትግራይ ቦታ ለማውረር የፈለጉት ድሮም ወለጋ ብለው ወለጋ ማውረር የፈለጉ ነበሩ የትኛውንም ከተማ የቤኒሻንጉል ጋር ስትሄድ ቤኒሻንጉልን በግሬደር እያረሱት ወጣቱን እየገደሉ በግሬደር ይቀብሩት የነበረው የዛሬ 3 ዓመት መሰለኝ ፕራይም ሚኒስተር አብይ አህመድ የቤኒሻንጉል ቦታ ወይ መተከል በመፈለግ እነዚህ ሰዎች ያርፉምና በኢትዮጵያ ደም የሚፈስበት ምክንያት እነዚህ የአማራ ፖለቲከኛ የሚባሉት ሰዎች የተመኩት የአማራን ገበሬ በመማገድ ነው እነሱ ግን ቦታ ይዘው ተቀምጠዋል ይበላሉ ይጠጣሉ ጥሬ ስጋቸውን በልተው ያድራሉ ምን ችግር አለባቸው የአማራው ምስኪን ገበሬ ግን እህል ሳይበላ እንኳን ያደረ ምስኪን ገበሬ ናውጣ ብለው የሚያስገድሉት ገበሬ ብዛት ፋብሪካ ስላላቸው ነው የህይወት ፋብሪካ አፋቸውን በአለም ከፍተው የሚያገዳደሉት የሚሞት ፋብሪካ አላቸው የክርስቶስ ድሆች አሏቸው የሚማግዷቸው አለ ስለዚህ በአለም አፋቸውን እየከፈቱ አማራ ህዝብ እየፈጩ ያፋጩ እነሱ ሀብታሞቹ መሬት ወርሰው ቢሊየነር መሆን ነው የሚፈልጉት ስለዚህ የወልቃይት ቦታ ያስፈልጋቸው የትግራይ ቦታ እንዲህ አይነት ጠብደል ሆዳም ወደ ውጪ ኤክስፖርት አድርጎ ገንዘብ ለመብላት የድሆች መሬት መውረር ነበረበት በ24 ሰዓት አብይ አህመድ የትግራይን ቦታ እንደወረርከው በጦርነት ቦታው ላይ አስረክበው ጆካ ምናምን እሱ ለእናት አፈርት ብላ ለእናት